የሩሲያው ፕሬዝዳንት ቭላድሚር ፑቲን ስለ ተኩስ ማቆም መግለጫ ሰጡ። ተኩስ ለማቆምም ልስማማ ይበሉ። በምዕራቡ ዓለም ያላቸው የፖለቲካ ምስል ፑቲን ሲያታልሉ ወይንም አንዳች ነገር አሲረው ያደረጉት ነው በሚል እምብዛም ተቀባይነት የላቸውም። የሩሲያን የድል ቀን አስመልክተው ለ3 ቀናት ተኩስ አቁም ይደረግ ሲሉ ምዕራቡ ፑቲን ሲያዘናጉ ምናልባትም የህዝብ ግንኙነት ስራን በዶናልድ ትራምፕ ላይ ሊሰሩ አስበው ያደረጉት እንጂ ፍላጎታቸው ጦርነትን ማስቀጠል ነው በሚል ያው በጥርጣሬ ማየቱን ቀጥለዋል። በእርግጥም ፑቲን የሩሲያን የድል ታሪኮች መምዘዝ ለወታደሮቻቸው የጥንካሬ ምንጭ እንደሚሆን በመተማመን የሚያደርጉት መሆኑን መገንዘብ አያዳግተም። በ1812 የፈረንሳዩ ናፖሊዮን፣ በ1945 የጀርመኑን ሂትለርን ድል ያደረግን እኛ ፑቲን ሲሉ ያው አላማቸው ዛሬም ፓሪስና በርሊን እጃችሁን ሰብስቡ ታውቁናላችሁ የሚል መልእክት ለመስደድ ሲያስቡ የሚያደርጉት እንደሆነ ፑቲን ለመረዳት አያዳግተም። በእርግጥ ዶናልድ ትራምፕ ምስክርነታቸው ለዚህ ገድል የበዛ ሆኗል። ፑቲን በባይደን ዘመን 3 የድል ቀናትን ሲያከብሩ ያልደነገጉትን ተኩስ አቁም ዛሬ በትራምፕ ዘመን ቀድመው ግንቦት 9ን አሰቡ የሚለው አረዳዱ በእርግጥም የጂኦፒው ትራምፕ ላይ የህዝብ ግንኙነት ስራ እየሰሩ ይሆን የሚለውን የምዕራቡን ጥያቄ መልሶ የሚጠይቅ ያደርገዋል። ታዲያ የድል ቀኑ ናዚ ጀርመን በ1945 ሙሉ ሽንፈቱን የተከናነበበት ወይንም የጥምረቱ ወታደሮች ድል ያስመዘገቡበት ተደርጎ በአውሮፓ ምድር ቢከበረም ሩሲያ የአንበሳውን ድርሻ በመያዟ በደማቁ እንደምታከብረው ይታወቃል። አንዳንድ የቀድሞ ሶቪየት አባላትም ያከብሩታል። ሞስኮ በርሊን ላይ ቀድሞ ሰንደቁን ያውለበለበ ማንም የለም፣ እናም የድሉ ባለቤት ከኔ በላይ ማናለ የሚል አቋምም እንዳላት ይታወቃል። ማክሰኞ ግንቦት 8 1945 ላይ ጀርመን ያለምንም ቅድመ ሁኔታ ሽንፈቷን ስትቀበል የበርሊን ወታደራዊ ዘመቻ ሙሉ ለሙሉ ሲገታ በምስራቅ አውሮፓም የመጨረሻዋ የሁለተኛው የዓለም ጦርነት ጥይት የተተኮሰችው ግንቦት 11 ሆነ። በእርግጥ የግንቦት 25ቱ የኦዛክ ዩጎዝላቪያ ጦርነት ሙሉ አውሮፓ ከዛኛው ጦርነት ነጻ ወጣ የሚል ታሪክም አለ። በተለያዩ የአውሮፓ ሀገራት በፋሲዝም ላይ ድል የነጻነት ቀን የድል ቀን በሚል ከ1944 አንስቶ በተለያየ ጊዜ በተለያየ ወር በተለያየ ቀናት በየራሳቸው የነጻነታቸው መለኪያ እንደሚያከብሩት ቢታወቅም እንደ ሞስኮ ግን ግንቦት 9ን የድል ቀን አድርጎ ከፍ አድርጎ የሚያከብር ኃይልም የለም። ከዚህ ቀደም እንዳልኳችሁ ምዕራቡ በሩሲያ ላይ ተነስቷል። በወታደራዊና በመረጃ ኃይላቸው ብቻ ሳይሆን በኢኮኖሚው ግንባር ማለቴ ነው። ያም ሆኖ በየትኛውም ቦታ ዓላማውን ያሳካ አልሆነም። መቼም የሚሆን አይደለም። የዘንድሮውን የድል ቀን ፑቲን በተኩስ አቁም ለማክበር ለምን ወሰኑ ለሚለው ጥያቄ የክሬምሊን ምላሽ ለሰብአዊነት ነው ቢሆንም የጀርመን ፈረንሳይና ብሪታንያ ፖለቲከኞች ግንዛቤያቸው ግን ሌላ ሆኗል። ፑቲን ትራምፕን ሊያዘናጉ ከዘላቂ ተኩስ አቁም ይልቅ በ72 ሰዓታት ውስጥ የሚፈልጉትን ሊያደርጉ ጦራቸው አረፍ ብሎ በቀዩ አደባባይ የሩሲያን ዘመናዊ የጦር መሳሪያና ወታደራዊ ትዕይንት ሲመለከት ለዓላማው ሟች በሩሲያ ታሪክ የሚኩራራ ለማድረግ መልሱን የሚያውቁት ለሰብአዊነት ነው ያሉት ፑቲን ብቻ ናቸው። በእርግጥ አሁን በአንድ አፍ ሁለት ምላስ ደብል ስታንዳርድ፣ ስልታዊ ማወዛገብ፣ ስትራቴጂክ አምቢጊዊቲ፣ አጥር ላይ ቆሞ ግራ ቀኙን ማየት፣ ስታንዲንግ ኦን ደ ፈንስ በሰብአዊነት ስም መተግበርን ልምዶ ያደረገው ምዕራቡ በእርግጥም የፑቲንን ለሰብአዊነት ተኩስ አቁም ሀሳብ የሚዋጥለት ሆኖ አላገኘውም። እስቲ ፑቲን ማንን ነው የሚፈራው? እስቲ በዚህን ጀምር። ፑቲን የሚፈራው ብቸኛው ነገር የራሱን ሕዝብ ብቻ ነው። የማህበረሰብ አለመረጋጋት ፑቲንን ያስፈራዋል። ማንም ጫና መፍጠር አይችልም። ራሱና ራሱ ፑቲን ብቻ ነው። ፑቲን በ2023 በገና በዓል ላይ ተኩስ አቁም አሉ። ከሳምንት በፊት ለፋሲካ በዓል የ30 ሰዓታት ተኩስ አቁም አዋጁ። አሁን ደግሞ ለድል በዓል የሚለው ጉዳዩ ከሃይማኖታዊ ወደ ወታደራዊ ስትራቴጂ እንጂ ያን ያህል ለውጡ አይታየንም የሚሉም ተበራክተዋል። ከግንቦት 8 እኩለ ሌሊት እስከ 10 የሚዘልቀው የ72 ሰዓታት ተኩስ አቁም 80ኛው ዓመቱን የናዚን ሽንፈት በማሰብ ነው።